ያዝነው ትምህርት ላይ ቤተክርስቲያን እንከን ውስጥ ወድቃለች፣ ስህተት ውስጥ ወድቃለች፣ ምንም አይነት ስህተት የማይኖርበት መጽሐፍ ቅዱስ ነው ብለውናል። ስህተት የማይኖርበት መጽሐፍ ቅዱስ ብቻ ነው። ቤተክርስቲያን ስህተት ሊኖርባት ይችላል፣ ስህተት ትችላለች። እሺ፣ ስለዛ ከመጽሐፍ ቅዱስ አንፃር አድርጌ ልጠይቅ ካለ ጀምር። የማቴዎስ ወንጌልን ማን የጻፈው? ማቴዎስ። በምን አወቅ? በቤተክርስቲያን ጉባኤ። በየትኛው ጉባኤ? መጽሐፍ ቅዱስ ቀንና በተወሰነበት። የትኛው? አልሸመደድኩትም። አገሽ ኦኬ፣ ሻታቆም። እሺ፣ ቤተክርስቲያን እንደዛ ብላ ማቴዎስን የጻፈው ወንጌሉን ስትል ተሳስታ ቢሆንስ? ምክንያቱም ቤተክርስቲያን ተሳሳታለች። እሺ፣ ለሱ መልሴ ክርስትና ውስጥ ሁሉም ነገር እንደ ሳይንስ በፕሩቭ አይደለም፣ በእምነት ነው። ለምሳሌ ሐዋርያት ኢየሱስ ተነሳ፣ ሲነሳ አዩ ብቻቸው። ከዛ ወጥተው ኢየሱስ ተነስቷል ብለው መስበክ ጀመሩ። የት አለ ብሎ ሰው አልጠየቀም፣ ወይም እንዲጠይቅም አይገባም። ምን እንዲለው እንዲያምን ነው። አይ አይደለም፣ እሱማ የዓይን እማኝ አለ ሲያስረዳ ራሱ በአንደኛ ቆሮንቶስ ምዕራፍ 15 ላይ የትንሣኤውን ነገር እኛ ብቻ ሳንሆን 500 የሚያህሉ ወንድሞች ጌታችን ተነስቶ አይተውታል። ስለዚህ የዓይን እማኝ ምስክርነት አለ እዚህ ጋር። እኔ ደግሞ የጠየቅኩ ቤተክርስቲያን የምትሳሳት ከሆነ የማቴዎስ ወንጌልን ራሱን ማቴዎስን የጻፈው ብለውናል። ይህንን ደግሞ የነገረችኝ ቤተክርስቲያን ናት ብሏል። ቤተክርስቲያን ተሳስታ ቢሆንስ? እሺ ልንገርህ፣ የዓይን እማኞቹ ቢኖሩ እንኳን ለምሳሌ እኔ ሲነሳ ክርስቶስን አላየሁትም መቃብር ውሸታችሁ ነው ብላችሁስ? ቢያንስ ግን የዓይን እይታ ምስክርነት አለ። ስለዚህ አንተ እንደዚህ ለምሳሌ ስለዚህ እንዲሁ አምኜ ነው እንጂ አላቅም ነው ያለው ያለ የምር ማቴዎስ ሲጻፍ አይጻፍ። ለምሳሌ ጃፓን ነገር ላይ ይሄ ነገር አለ ብዬ ሄጄ አይቼ መጣሁ፣ ነገርኩህ። እኔ የዓይን ምስክር ነኝ። የዓይን ምስክር ነኝ። ግማሽ አካሉ ፈረስ የሆነ ግማሽ አካሉ ሰው የሆነ ሰው አይቼ መጣሁ እልሃለሁ። አይቻል የዓይን ምስክር ነኝ። አንተ ሁለት እድል ነው የሚኖርህ፣ ማመን ወይ ደግሞ አለማመን። አንተና ሌሎች ሰዎች ፕሩቭ የማድረግ እድል ከሌለህ አንዴ ቆይ፣ ያየኸው አንተ ብቻ ሳትሆን 500 ሰዎች ሙሉ አይተውት 1 ሚሊዮን ሰው አይቷል ብለን እናስብ። ከነገርከኝ ማለት ነው። ለምሳሌ አንተ እሱን ነገርከኝ፣ እሱ ደግሞ መቶ ሌላ ነገር ነገረኝ፣ ማለት ሳያይ ማለት ነው። እንደዚህ አለ ይባላል ብሎ ብቻ ዝም ብሎ ሳያይ ያንተ ነው የምቀበለው። ምክንያቱም አይን ማኛ አንተ። እሺ ልንገርህ አሁን ርዕሱ ወደ ሌላ እንዳይሄድ ማለት ነው። አይሄድም፣ ችግር የለም። እንዳይሄድ ጥያቄን በደንብ አድርገህ ስማኝ። የማቴዎስ ወንጌልን ማቴዎስ ይጻፈው አይጻፈው ዝም ብዬ እንደዚሁ በእምነት በቃ እንዲሁ ተቀብዬ ነው እንጂ እኔ እንኳን እንደዛ አላቅም እያልከኝ አይደለም። ታውቃለህ? አዎ፣ የምታውቀው ማስረጃ ስጠኝ። ልስጥ ማስረጃ። ቤተክርስቲያን ይኸውልህ፣ እምነት ያስፈልጋል ክርስትና ውስጥ። ኤቭሪቲንግ ፕሩቭ አይደረግም። ለምሳሌ አሁንም ወደ ክርስቶስ ትንሣኤ ነው የምመጣው። ኢየሱስ ተነስቷል ሲባል ሐዋርያት አይተው ሲሰብኩ፣ እሺ ና ለእያንዳንዱ ነገር ምክንያት ማቅረብ አይጠበቅብኝም። ኤግዛክትሊ፣ በትክክል። ስለዛ መጽሐፍ ቅዱስን ራሱ ማቴዎስ ይጻፈው አይጻፈው ስለዛ የማቴዎስ ወንጌል ራሱ መጽሐፍ ቅዱስ ይሁን አይሁንም ዝም ብለን እንደዚህ በእምነት ብቻ ተቀበልን ካልሆነ የማቴዎስ ወንጌል መጽሐፍ ቅዱስ ለመሆኑ ማስረጃ ስጠን። አሁን በእምነት ብቻ አይደለም ብሉና ማስረጃ ልንገርህ። ኦኬ፣ ባይዚህ እንዲህ ከያዝኩ ለምሳሌ ታሪክ ትናንት ስናነሳ እንደነበረ ትርክት አለ። የማቴዎስ ወንጌል መጽሐፍ ቅዱስ ለመሆኑ ማስረጃ ይሄው ልስጥ። እምነት እመጣለሁ ደግሞ። ስለዛ አይተዋል። አሁን መተህ አይ በእምነት ብቻ አይደለም ብለህ ነበር። አሁን እምነት ብቻ አልክ። ስለዛ ምንም ማስረጃ የለም። አይደለም ማስረጃ አለኝ ብላል። አንዴ እሺ፣ እሱ ቤት ማስረጃ። በመጀመሪያ ደረጃ ቤተክርስቲያን መቀጠል ይችላል። በመጀመሪያ ደረጃ ቤተክርስቲያን ልትሳሳታል እንጂ ሙሉ ለሙሉ ትሳሳታለች የሚል ነገር አላወራንም። መጽሐፍ ቅዱስን ማቴዎስ ወንጌል ብቻ ሙሉ በሙሉ ልትሳሳት ይችላል ማለት እንዳጠቃላይ ሲሆን አትሳሳትም ነው አይደለም። ስህተት ሊገባባት ይችላል እንጂ እዚህ ላይ ተሳስታ ቢሆንስ? እዚህ ላይ ላስረዳህ እኮ ነው። በመጀመሪያ ደረጃ ማቴዎስ ወንጌልን ብቻ ሳይሆን ሙሉ መጽሐፍ ቅዱስን በትውፊት ነው የተቀበልነው፣ በቅብብሎሽ ነው የተቀበልነው። አወፈየ አቀበለ ማለት ነው። ከማን ነው የተቀበልነው? ከመጀመሪያ ቤተክርስቲያን። ለምሳሌ አንተ የማቴዎስ ደቀ መዝሙር ነህ እንበል። እኔ የማቴዎስ ወንጌልን ጽፌ ለአንተ አቀበልኩ፣ አንተ ደግሞ ለቀጣዩ ዘመን ታቀብላለህ። ኦኬ። ስለዚህ ይሄንን ሌተር ለምሳሌ ቆሮንቶስ ገላትያን መልእክት ጳውሎስ እንደጻፈው ለምሳሌ ማቴዎስ እንደጸግጽ አሁን ገላትያን ጳውሎስ እንደጻፈው ገና የጌታ ጸጋ ይብዛላችሁ እኔ ጳውሎስ ምናምን ብሎ ሲጽፍ ሌተሩ ላይ አለ። የማቴዎስ ወንጌልን ደግሞ የመጀመሪያው ዘመን ቤተክርስቲያን ወይንም አስተላልፈው ተሳስተው ቢሆንስ? እንዴት ተሳስተው ቤተክርስቲያን ተሳሳታለች ስለምትሉ ትሳሳታለች ልትሳሳት ትችላለች። አዎ ልትሳሳት ትችላለች እያላችሁ ነው። ስለዛ ብትሳሳት እሺ ልንገርህ አንቀበለው። እሺ አሁን አንተ እኮ ቅድም ዝም ብዬ አመኘ ብቻ ነው እንጂ አቦኔ እንጃ ብለሃል። አሁን እሱ ቤት ነው። እሺ አሁን ቤተክርስቲያን ልትሳሳት የምትችል ከሆነ ማቴዎስ ወንጌል ራሱ አዲስ ኪዳን መጽሐፍ ቅዱስ ለመሆኑን በምን አወቅ ስንለው ቤተክርስቲያን ነገር ላይ ነው ያለው።
ቤተክርስቲያን ተሳስታ ቢሆን ሲልስ ተናገር። አሁን ያንተ ጥያቄ ምን መሰለህ? አማርኛውን ስንፈታው ማለት ነው ልትሳሳት ብትችልስ? አሁን ይሄ ያለማመን ጥያቄ ወይም የኤቲስት ጥያቄ ነው እየጠየቀኝ ያለው። አንተ ክርስቲያን መልስ ሲጠፋ የኤቲስት ጥያቄ አይደለም። እኔን ብትጠይቀኝ አሁን ይሄንን መልስ ነበር። ቤተክርስቲያን እንደ አጠቃላይ ትንሽ ደቂቃ ከፈቀኝ ነው በደንብ አድርገህ ላብራራለህ። አንዴ አሁን ወደ ቀጣይ ጥያቄ ስለዛ ማስረጃ። አረ ይሄን አልመለስንማ። አንዴ ወደ ቀጣይ ጥያቄ ይሄን አልመለስንም። አንዴ ይሄን አልመለስንም። አንዴ እባክህ ወደ ስህተት ይሄን አልመለስንም። ይሄ እኮ የኔ ጥያቄ ሰዓት ነው። እሺ እኛ መልስ አልሰጠንም። እሺ መልስ እንዳልሰጠን እርግጠኛ ነኝ። ስህተት ውስጥ ከገባ ደግሞ ኑፋቄ ስለሚያጠፋ ጥፋት ውስጥ ልትሆን ትችላለህ ነው እንጂ ያስተላልፋል። አዎ እስቲ ነው ፖሲቢሊቲው አለ ነው። እሺ ወደ ቀጣይ ጥያቄ። አሁን ደግሞ እሱ ባለው እሺ ቤተክርስቲያን ጉባኤ እንደሆነች ተስማምተናል አይደል? ጉባኤዋ እንደ ጉባኤ ልጠፋ ትችላለች? የስተት ትምህርት ውስጥ ከገባች ለምሳሌ ያንን ጉባኤ ያደረገው የሰዎች ስብስብ መሆኑ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 16 ጥያቄው ጉባኤውን ጉባኤ ያደረገው ምንድነው ሳይሆን ምን ለማንስልህ ነው። ጌታችን አንድ ጉባኤን ሰራ አይደል? አንተ እንድታብራራ እኮ ነፃነት የሰጠው ነበር። መጀመሪያ እሱን ጥያቄ መልሰው ልመልስ ነው መልሰህ ከዛ ታብራራ እኮ ጠይቅና መልስ። ጉባኤው እንደ ጉባኤ ጌታ የሰራት ጉባኤ ልጠፋ ትችላለች? ይኸውልህ እኛ ጉባኤ ስንል በሁለት መንገድ ነው የምናየው። መጀመሪያ ትላንትም ተናግረናል። ምንድነው? የመጀመሪያው አጥቢያ የሰዎች ስብስብ ነው። አይ እኔ እንዳጠቃላይ የጌታን ጉባኤ ነው እኮ የጌታ ጉባኤ ስትል ለምሳሌ አሁን እኛ ምን እንዳጠቃላይ የጌታ ጉባኤ ልጠፋ ትችላለች? የጌታ ጉባኤ አይጠፋም። እሺ እሱ ቀደለ የጌታ ጉባኤ ልመልስልህ። አይደለም ተው፣ አይደለም ማብራሪያ ስማ መጀመሪያ። እኔም መልስልሃለሁ እኮ ግን ማብራሪያ ስማ መጀመሪያ። ኖ ኧረ እኔ እሱን ነው መጠየቅ የምፈልገው። ይሄ መብት እኮ ነው። እኔን እኮ ነበር እየጠየቀኝ። አይ አንተማ ትንሽ ስትቆይበት እሱ ቀደመ። አሁን ወደ እሱ ሊዳ አደም የጌታ ጉባኤ ልጠፋ አትችልም። የጌታ ጉባኤ አጠፋማ። ስለዛ ከሐዋርያት ዘመን ጀምሮ እስካሁን ድረስ ትመጣለች። አይ እንደዛ አይደለም። አንተ ካልጠፋች ኖ የጌታ ጉባኤ በነገራችን ላይ ትላንት ራስህ ስታነሳ ነበር። እሺ የሞቱትንም ያካትታል ማለት ምን ማለት ነው ሲባል መንፈሳዊ ጉባኤ መንፈሳዊ ህብረት ነው። ሰዎች በአካል ተሰብስበው በምድር ላይ ያለችው አጠቃላይ የጌታ ጉባኤ ልጠፋ ትችላለች። መንፈሳዊ ህብረት ነው። መንፈሳዊ ህብረት ከሆነ ይኸውልህ ጥያቄ የስልጣን ተዋረዱ አይደለም ቤተክርስቲያን ባጭር ቃልሽ። ስለዚህ የሚታየው ጉባኤ አይደለም። የስልጣን ተዋረዱ አይደለም ቤተክርስቲያን እኮ ይሄ የሚታየው በቤተክርስቲያን ውስጥ የስልጣን ተዋረድ የለም ነው። የስልጣን ተዋረድ እሱ አይደለም ቤተክርስቲያን። እረኛና መንጋ ያለበት አይደለም ነው። እረኛና መንጋ ያለ ቤተክርስቲያን በቃ እሱ ነው የስልጣን ተዋረድ። ሌላ አይደለም። አይ ከሐዋርያት ጀምሮ እስኪ ተጠብቆ የመጣው እሱ አፖስቶሊክ ሰክሰሽን አይደለም። አንድ ችግር የለም። ጉባኤው እንደ ጉባኤ ቤተክርስቲያን ነው ብላችሁ። እሺ ያ ምድር ላይ የሚታየው ጉባኤ የሚሰብከውና የሚያጠምቀው ጉባኤ እሺ እንደ አጠቃላይ ያ የጌታ ጉባኤ ማለት ነው። እሺ ሊጠፋ ይችላል አይችልም? የትኛው የክርስቶስ አካል ቤተክርስቲያን አይጠፋም እኮ። ይሄ በመድረክ የሚያጠምቀው የሚያስተምረው አጠቃላይ የጌታ ጉባኤ ሊጠፋ አይችልም ብለውናል። እሺ ስለዛ ሊጠፋ የማይችል ከሆነ ከሐዋርያት ጀምሮ እስካሁን ድረስ አለ እያልከን ነው? አለ። በስርዓት አለ። ጉባኤ የትኛው ጉባኤ ነው? እሺ እሱን ጉባኤ ልንገርህ። በመጀመሪያ ተላልፈናል ብዬ ማስበው ጉባኤ ጠቁመኝ። ያ ጉባኤ ከሐዋርያት ጀምሮ የመጣው ጉባኤ ይሄ ነው ብለህ ጠቁመኝ። ኦርቶዶክስ ናት ጴንጤ ነው እንትን ነው እንድልህ እንዳጠብቅ። እንትን በለኝ አይደለም እኮ ዲኖሚኔሽን እየጠየቅኩ እኮ ነው። ጠቁመኝ እያለሁ እኮ አንተ ጋር ያለው ብቻ ያቺ ቤተክርስቲያን ይኸውልህ ልንገርህ። ያቺ ቤተክርስቲያን ሕያው ቤተክርስቲያን ናት። መንፈሳዊ ህብረት ናት። የምታጠምቀው የምትሰብከው ያቺ የጌታ ጉባኤ ሳጠፋ ከሐዋርያት ጀምሮ የመጣችውን ጠቁመኝ። እሺ አንዴ ቀስጠኛ ቢያንስ ይኸውልህ በሰከንድ ውስጥ ቆይ አኬ በሰከንድ ውስጥ ልመልስልህ የምችለው ጴንጤ ነው ኦርቶዶክስ ነው። እኔ ደግሞ መልሴ እሱ አይደለም። እሷን ቤተክርስቲያን አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ሙሉ ሳይሆን ቀጥልሽ። አንድ ደቂቃ ስጠኝ። አንድ አቁሙለትና ቆይ አንድ ይቅርታ። አንድ ደቂቃ ልሰጥ። ስለምን ሰከንድ አለ? እኔ ጋር ቅድም አንድ ደቂቃ ከፈለጉ ዝም በሉ። እኔ የምለው አንድ ደቂቃ ቅድም እሱ ለመጠየቅ አንድ ደቂቃ ለመመለስ ነው እየተባለ ሁለት ደቂቃ ተጨምሯል። ስለዚህ ተጨማሪ ሁለት ደቂቃ ስላልቀረ ችግር የለም። እሱ መጠየቅ ትችላለህ። ግን ስንመልስ ለምሳሌ ይሄ መልስ ለመመለስ አንድ ደቂቃ ይወስድብኛል ካልኩኝ ፈቃድህን ጠይቃለሁ። እሺ ከዛ ከፈቀድክልኝ መልሳለሁ፣ ካልፈቀድክልኝ አቆማለሁ። እሺ አንድ ደቂቃ ልውሰድ። ያቺ ቤተክርስቲያን ኢየሱስ ክርስቶስ ቤተክርስቲያንን ከመሰረተ በኋላ ሐዋርያትን ሂዱ ወንጌልን ለፍጥረት ሁሉ ስበኩ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጉ ብሎ ከላካቸው በኋላ በስጢፋኖስ ሞት ስፔሻሊ ይሄ ነገር በግልጽ ታይቷል። የተበተኑት ሁሉ ቃሉን እየሰበኩ ዞሩ ይላል። በጣም 500 ምናምን ናቸው። ከዛ በኋላም የተጨመሩ አሉ። እነሱ እየተበተኑ ቃሉን ይሰብኩ ነበር። ኢየሱስ ክርስቶስ ከሞት ተነስቷል። የሚያምንበት ቢኖር እሱ ኢየሱስ ከሞት እንደተነሳ እናንተ መነሳት ትችላላችሁ ብታምኑ ብለው ለአሕዛብ ይሰብኩ ነበር። ይሄን አምነው የተቀበሉ በጠቅላላ በየቦታው ይሄንን ጉባኤ ወይም ቤተክርስቲያንን ይፈጥሩ ነበር።
ስለዚህ እነሱ ቤተክርስቲያኖች በቁጥር ሊሚት ሳይደረጉ በስትራክቸር እንትን ሳይደረጉ በዓለም ሁሉ ተሰራጭተው እስከ ዛሬ ድረስ አሉ። እሺ እንቀጥል። ለደቂቃ ስላሉ ጨርሻለሁ። አንዴ ተጨምሮ ሰው እየገባ ስለሆነ እሺ ያለ ሹመት ቤተክርስቲያንን ይመሰረታል ሐዋርያዊ ሹመት ሳያገኝ። እስቲ ማስረጃ ቤተክርስቲያን ይመሰረታል ጥቅሱ። እሺ 30 ሰከንድ ፈልጋለሁ። ጥቅስ አሁን የአሁኑ ጥቅስ ሐዋርያት ሥራ ስንት? ምዕራፍ 8 ምዕራፍ 9 ምዕራፍ ትንሽ ታገሰኝ ቁጥሩን እንዳወጣ ሐሳቡን ስለሚስካ ይቆምልኛ እንደዛ አቁም እንደ ችግር የለም። ሐዋርያት ሥራ ምዕራፍ ስንት? ምዕራፍ 8 እሺ ምዕራፍ 8 የሰማርያ ቤተክርስቲያን ማለት ነው። ቁጥሩን ነው የሰማርያ ቤተክርስቲያን ፊልጶስ ወደዛ ሄደ። ፊልጶስ አስቀድሞ በሐዋርያት ሥራ ያለ ሰው ከሐዋርያት ሹመት ውጪ ሆኖ ችግር የለም። ፊልጶስ ሐዋርያ ነው እንዴ? በሐዋርያት ስር የነበረ ኖ ሐዋርያ ነው ፊልጶስ። መልስልኝ። ሐዋርያ ነው። እሺ አግኝቼዋለሁ። ሐዋርያት ሥራ ምዕራፍ 8 ቁጥር 4 ሐዋርያት ሥራ ምዕራፍ 6 ላይ ከነ እስጢፋኖስ ጋር የተሾመ ሰው ነው። ሐዋርያው ነው አይደለም? ሐዋርያ ሆኖ ማመሾም የለም። እኔ እኮ እንደዛ ሐዋርያት እኮ ነው ያልከው እኮ። በሐዋርያት ስር ነው ሁሉም ነገር ያለው። ቤተክርስቲያን ስትሰፋ ከሐዋርያት ሰንሰለት ውጪ ሆና ማንም ሰው ከሐዋርያት ዕውቅና ውጪ እንደፈለገ ቤተክርስቲያን ይተክላል ወይ? በሰማርያም ቢሆን ፊልጶስ ቤተክርስቲያን አልመሰረተም። ሄዶ ሰበከ። እነማንን መላኩላቸው ይላል? ዮሐንስን ለመጸለይ። እስቲ እሺ እኔ ልጨርስ። ጥቅሱን ንገር። አግኝቷል? ሐዋርያት ሥራ ምዕራፍ 8 እሺ ማንን ልጠይቅ? ምረጥ። እሺ አደም። እሺ መጽሐፍ ቅዱስን ስታጠና እሺ ልትስት ትችላለህ? አዎ። አንተ ልትስት ትችላለህ? አዎ። ስለዚህ አሁን በያዝከው ትምህርት ልትሳሳት ትችላለህ? አዎ። ስለዚህ ስህተት ውስጥ ልትሆን ትችላለህ ማለት ነው። ወደ ቀጣይ ስለዚህ እርግጠኛ መሆን አይቻልም ያሉበት ሁኔታ ውስጥ ራሱ ማለት ነው። ቤተክርስቲያን ግን አዘሁድ ስለማትሳሳት ትክክለኛ ትምህርት ላይ እንዳለን 101% እርግጠኛ ነኝ። ስህተት ውስጥ ከገባ ደግሞ ኑፋቄ ስለሚያጠፋ ጥፋት ውስጥ ልትሆን ትችላለህ ነው እንጂ ታስታላላ። አዎ እስቲ ያው ፖሲቢሊቲው አለ ነው። እሺ ወደ ቀጣይ ጥያቄ። አሁን ደግሞ እሱ ባለው እሺ ቤተክርስቲያን ጉባኤ እንደሆነች ተስማምተናል አይደል? ጉባኤዋ አንዱ ጉባኤ ልጠፋ ትችላለች? የስተት ትምህርት ውስጥ ከገባች ለምሳሌ ያንን ጉባኤ ያደረገው የሰዎች ስብስብ መሆኑ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 16 ጥያቄው ጉባኤውን ጉባኤ ያደረገው ምንድነው ሳይሆን ምን ልመልስልህ ነው። ጌታችን አንድ ጉባኤን ሰራ አይደል? አንተ እንድታብራራ እኮ ነፃነት የሰጠው ነበር። መጀመሪያ እሱን ጥያቄ መልሰው ልመልስ ነው መልሰህ ከዛ ታብራራ እኮ ጠይቅና መልስ። ጉባኤው እንደ ጉባኤ ጌታ የሰራት ጉባኤ ልጠፋ ትችላለች? አችልም። ይኸውልህ እኛ ጉባኤ ስንል በሁለት መንገድ ነው የምናየው። መጀመሪያ ትላንትም ተናግረናል። ምንድነው? የመጀመሪያው አጥቢያ የሰዎች ስብስብ ነው። አይ እኔ እንዳጠቃላይ የጌታን ጉባኤ ነው እኮ የጌታ ጉባኤ ስትል ለምሳሌ አሁን እኛ ምን እንዳጠቃላይ የጌታ ጉባኤ ልጠፋ ትችላለች? የጌታ ጉባኤ አይጠፋም። እሺ እሱ ቀደለ የጌታ ጉባኤ ልመልስልህ። እሺ አሁን ወደ ሱሪ አንተ አይደለም ማብራሪያ ስማ መጀመሪያ። መልሳ እኔም መልስልሃለሁ እኮ ግን ማብራሪያ ስማ መጀመሪያ። ኖ አረ እኔ እሱን ነው መጠየቅ የምፈልገው። ይሄ እኮ መብት እኮ ነው። እኔን እኮ ነበር እየጠየቀኝ። አይ አንተማ ትንሽ ስትቆይበት እሱ ቀደመ። አሁን ወደ ሱሪ አደም የጌታ ጉባኤ ልጠፋ አትችልም። የጌታ ጉባኤ አጠፋማ። ስለዚህ ከሐዋርያት ዘመን ጀምሮ እስካሁን ድረስ ትመጣለች። አይ እንደዛ አይደለም። አንተ ካልጠፋች ኖ የጌታ ጉባኤ በነገራችን ላይ ትናንትም ራስህ ስታነሳ ነበር። እሺ የሞቱትንም ያካትታል ማለት ምን ማለት ነው ሲባል መንፈሳዊ ጉባኤ መንፈሳዊ ህብረት ነው። ሰዎች በአካል ተሰብስበው በምድር ላይ ያለችው አጠቃላይ የጌታ ጉባኤ ልጠፋ ትችላለች። መንፈሳዊ ህብረት ነው። መንፈሳዊ ህብረት ከሆነ ይኸውልህ ጥያቄ የስልጣን ተዋረዱ አይደለም ቤተክርስቲያን ባጭር ቃልሽ። ስለዚህ የሚታየው ጉባኤ አይደለም። የስልጣን ተዋረዱ አይደለም ቤተክርስቲያን እኮ ይሄ የሚታየው ኦኬ። በቤተክርስቲያን ውስጥ የስልጣን ተዋረድ የለም ነው። የስልጣን ተዋረድ እሱ አይደለም ቤተክርስቲያን። እረኛና መንጋ ያለበት አይደለም ነው። እረኛና መንጋ ያለ ቤተክርስቲያን በቃ እሱ ነው የስልጣን ተዋረድ። ሌላ አይደለም። አይ ከሐዋርያት ጀምሮ እስኪ ተጠብቆ የመጣው እሱ አፖስቶሊክ ሰክሰሽን አይደለም። አንድ ችግር የለም። ጉባኤው እንደ ጉባኤ ቤተክርስቲያን ነው ብላችሁ። እሺ ያ ምድር ላይ የሚታየው ጉባኤ የሚሰብከውና የሚያጠምቀው ጉባኤ እሺ እንደ አጠቃላይ ያ የጌታ ጉባኤ ማለት ነው። ሊጠፋ ይችላል አይችልም? የትኛው የክርስቶስ አካል ቤተክርስቲያን አይጠፋም እኮ። ይሄ በምድር ላይ የሚያጠምቀው የሚያስተምረው አጠቃላይ የጌታ ጉባኤ ሊጠፋ አይችልም ብለውናል። እሺ ስለዚህ ሊጠፋ የማይችል ከሆነ ከሐዋርያት ጀምሮ እስካሁን ድረስ አለ እያልከን ነው? አለ። በስርዓት አለ። ጉባኤ የትኛው ጉባኤ ነው? እሺ እሱን ጉባኤ ልንገርህ። በመጀመሪያ ተላልፈናል ብዬ ማስበው ጉባኤ ጠቁመኝ። ያ ጉባኤ ከሐዋርያት ጀምሮ የመጣው ጉባኤ ይሄ ነው ብለህ ጠቁመኝ። ኦርቶዶክስ ናት ጴንጤ ነው እንትን ነው እንድል እንዳጠብቅ። አይ እንትን በለኝ አይደለም አንተ ጋር ያለው እኮ ነው። ጠቁመኝ እያለሁ እኮ አንተ ጋር ያለው ብቻ ያቺ ቤተክርስቲያን ይኸውልህ ልንገርህ። ያቺ ቤተክርስቲያን ሕያው ቤተክርስቲያን ናት። መንፈሳዊ ህብረት ናት።
መንፈሳዊ ህብረት ናት። የምታጠምቀው የምትሰብከው ያቺ የጌታ ጉዳይ ሳጠፋ ከሐዋርያ ጀምሮ የመጣችው ጠቁመኝ። እሺ አጭር እሺ አንዴ ቀስጠኛ ቢያንስ በሰከንድ ውስጥ ቆይ አኬ በሰከንድ ውስጥ ልመልስልህ የምችለው ጴንጤ ነው ኦርቶዶክስ ነው። እኔ ደግሞ መልሴ እሱ አይደለም። እሷን ቤተክርስቲያን አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ሙሉ ሳይሆን ቀጥልሽ። አንድ ደቂቃ ስጠኝ። አንድ አቁሙለትና ቆይ አንድ ይቀርታ። አንድ ደቂቃ ልሰጥ። ቆይ ስለሁለት ሰከንድ አለ። እኔ ጋር ቆይ ቅድም አንድ ደቂቃ ከፈለጉ ዝም በሉ። እኔ የምለው ቆይ አንድ ደቂቃ ቅድም እሱ ለመጠየቅ አንድ ደቂቃ ለመመለስ ነው እየተባለ ሁለት ደቂቃ ተጨምሯል። ስለዚህ ተጨማሪ ሁለት ደቂቃ ስላለ ችግር የለም። እሱ መጠየቅ ትችላለህ። ግን ስንመልስ ለምሳሌ ይሄ መልስ ለመመለስ አንድ ደቂቃ ይወስድብኛል ካልኩኝ ፈቃድህን ጠይቃለሁ። ከዛ ከፈቀድክልኝ መልሳለሁ፣ ካልፈቀድክልኝ አቆማለሁ። እሺ አንድ ደቂቃ ልውሰድ። ያቺ ቤተክርስቲያን ኢየሱስ ክርስቶስ ቤተክርስቲያንን ከመሰረተ በኋላ ሐዋርያትን ሂዱ ወንጌል ለፍጥረት ሁሉ ስበኩ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጉ ብሎ ከላካቸው በኋላ በእስጢፋኖስ ሞት ስፔሻሊ ይሄ ነገር በግልጽ ታይቷል። የተበተኑት ሁሉ ቃሉን እየሰበኩ ዞሩ ይላል። በጣም 500 ምናምን ናቸው። ከዛ በኋላም የተጨመሩ አሉ። እነሱ እየተበተኑ ቃሉን ይሰብኩ ነበር። ኢየሱስ ክርስቶስ ከሞት ተነስቷል የሚያምንበት ቢኖር እሱ ኢየሱስ ከሞት እንደተነሳ እናንተ መነሳት ትችላላችሁ ብታምኑ ብለው ለአሕዛብ ይሰብኩ ነበር። ይሄን አምነው የተቀበሉ በጠቅላላ በየቦታው ይሄንን ጉባኤ ወይም ቤተክርስቲያንን ይፈጥሩ ነበር። ስለዚህ እነሱ ቤተክርስቲያኖች በቁጥር ሊሚት ሳይደረጉ በስትራክቸር እንትን ሳይደረጉ በዓለም ሁሉ ተሰራጭተው እስከ ዛሬ ድረስ አሉ። ጨርሻለሁ። እሺ እንቀጥል። ሁለት ደቂቃ ስላሉ ጨርሻለሁ። አንዴ ተጨምሮ አንዴ ሰው እየገባ ስለሆነ እሺ ያለ ሹመት ቤተክርስቲያንን ይመሰረታል ሐዋርያዊ ሹመት ሳያገኝ። እስቲ ማስረጃ ቤተክርስቲያን የመሰረተው ጥቅስ። እሺ 30 ሰከንድ ፈልጋለሁ። ጥቅስ አሁን የአሁኑ ጥቅስ ሐዋርያት ሥራ 8 ምዕራፍ 8 ምዕራፍ 9 ምዕራፍ ትንሽ ታገሰኝ ቁጥሩን እንዳወጣ ሐሳቡን ስለሚስ ደቂቃ ይቆምልኝ። እንደዛ አቁም እንደ ችግር ሐዋርያት ሥራ ምዕራፍ 8 ምዕራፍ 8 እሺ ምዕራፍ 8 የሰማርያ ቤተክርስቲያን ማለት ነው። ቁጥሩን ነው። የሰማርያ ቤተክርስቲያን ፊልጶስ ወደዛ ሄደ። ፊልጶስ አስቀድሞ በሐዋርያት ሥራ ያለ ሰው ከሐዋርያት ሹመት ውጪ ሆኖ ፊልጶስ ሐዋርያ ነው። በሐዋርያት ሥር የነበረ ነው ሐዋርያ ነው። ፊልጶስ መልስልኝ። ሐዋርያ ነው። እሺ አግኝቼዋለሁ። ሐዋርያት ሥራ ምዕራፍ 8 ቁጥር 4 ሐዋርያት ሥራ ምዕራፍ 6 ላይ ከነ እስጢፋኖስ ጋር የተሾመ ሰው ነው። ሐዋርያ ሆኖ አይደለም። ሐዋርያ ሆኖ ማመሾም የለም። እኔ እኮ እንደዛ በሐዋርያት እኮ ነው ያልከው እኮ በሐዋርያት ሥር ነው ሁሉም ነገር ያለው። ቤተክርስቲያን ስትሰፋ ከሐዋርያት ሰንሰለት ውጪ ሆና ማንም ሰው ከሐዋርያት ዕውቅና ውጪ እንደፈለገ ቤተክርስቲያን ይተክላል ወይ? በሰማርያም ቢሆን ፊልጶስ ቤተክርስቲያን አልመሰረተም። ሄዶ ሰበከ። እነማንን መላኩላቸው ይላል? ዮሐንስን ጎበዝ ለመጸለይ። እስቲ እሺ እኔ ልጨርስ። ጥቅሱን ንገረኝ። አግኝቷል? ሐዋርያት ሥራ ምዕራፍ 8 እሺ ቁጥር 4 እሺ 4 እና 5 እሺ ምን ይላል? 30 ሰከንድ ውስጥና ላብራራ። 30 ሰከንድ ብቻ። አይ ጥቅሱን አሁን አንዴ ቆይ ያዝለት። እሺ ጋይስ ፕሊዝ አሜን የኮንሱም ያደረገው አስቀድም። ቆይ እሺ ለምሳሌ 10 ደቂቃ ስለጥኩ 10 ደቂቃ ፈልጋለሁ። አሁን ሁለት ደቂቃ ላይ ባከነሽ ነበርሽ መሀከል ላይ ነው። እሺ ስለዚህ ጥያቄው ለምሳሌ እሺ ጥያቄውን ግን ምን ነበረ? ጥያቄ ግን ምን ነበረ? ያለ ሹመት ቤተክርስቲያን ያለ ሐዋርያት ሹመት ቤተክርስቲያን አቀጥላለች። ያለ ሐዋርያት ቤተክርስቲያን የሆነ ቦታ ላይ ትተከላለች ቀጥላለች ማለት ነው። ያለ ሐዋርያት እግረ መንገድ ትንሽ ጣልቃ እናስገባና ኮንፈርት እንዲሰማን ማለት ነው። ምቾት እንዲሰማን ማለት ነው። አስጀምርለት። አይዞታል። ቆይ ምቾት እንዲሰማን። አይ ችግር የለውም ሐሳብ አለኝ። ችግር የለውም። ተው ዝም ብለህ ወደ ውይይት። አይ አልተውም። አንዴ እኔን እንኳን ፈቃድ አትሰጠም። ዲቤቱ መሀል እንደፈለክ ሐሳብ እንድሰጥ። አይ ምቾት እንዲሰማኝ ማውራቴን እንድቀጥል። አንተም ለአንተ ባይዘ እኔ ማነሳው ነገር ካልተመቸ አንተ ማሰብ መስጠት ትችላለህ። እኔ ግን እንዲመቸኝ እፈልጋለሁ። እሺ አንዴ ልንገርሽ። አሁን ቅድም ምን አልኩኝ መሰለህ? አይ አንተ እንደፈለክ እንዳታወራው ነው አላልኩም። አንተ እንደፈለክ አታወራ። ለምሳሌ እናልፈቅድ ውይይት ዲቤት መካከል ሐሳቦችን እንቀያየር አይባልም። ወደ ማስረጃው ሄደን ውይይቱን መጽሐፍ ቅዱስ የገለጥን ማውራት። ስለዚህ ይሄንን ነገርህን አቁም ብለህ ሐሳብ መስጠት ትችላለህ። ከተስማማኝ እቀጥላለሁ። ይሄን ነገር ግን ካስቆምከኝ እኔ መቀጠል አልችልም ብዬ ማቆም እችላለሁ። ስለዚህ ግን አግሪና እሺ አንተ ስለዚህ አሁን ላካሄድ እንዲመቸኝ ሐሳብ እስጥ። እሺ ስጥ። አሁን 10 ደቂቃ ሰጥቶናል እሱ ጥያቄ እንዲጠይቅ። 10 ደቂቃው እሱ ጥያቄ እንዲጠይቅ ብቻ ሳይሆን እኔ መልስ እንድሰጥበትም ነው። አረ እኛም ቅድም ጥያቄ ስንወስድ ማንኛውም የሆነ ግለሰብ ተነስቶ ቤተክርስቲያን የሆነ ቦታ ይተክላል ብሎ የመጽሐፍ ቅዱስ ማስረጃ አለኝ ብሎ አውጣ ብየዋል። ኦብቪየስሊ አውጣ ስለው የመጽሐፍ ቅዱስ ጥቅስ ምንም ዝም ብሎ የሆነ ጥቅስ ብቻ ራንደም ሊጠቅሶ ከዛ በኋላ ደቂቃዬን ዝም ብዬ ልጠቀም የሚል ከሆነ 30 ሰከንድ ነው የጠየቅኩት። ግን 30 ሰከንድ ሰማኛል። እንደዛ ቢሆንም ግን አልኩህ እኮ ውይይታችንን እንደው ስሙዝ ለማድረግ ጠሩ ለምን ቻሌንጅ አድርጌ እሺ ቤተክርስቲያን ያለ ሐዋርያት ቅብብሎሽ
እንትን የስልጣን ተዋረድ ቀጥላለች አልቀጠለችም የሚለውን ነው ጥያቄ ያነሳውና ሐዋርያት ሥራ ምዕራፍ 8 ቁጥር 4 እና 5 ላይ የተበተኑትም ቃሉን እየሰበኩ ዞሩ፣ ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው ይላል። እዚህ ክፍል ላይ በእስጢፋኖስ ሞት ምክንያት የፈሩ ሰዎች በዓለም ሁሉ ተበትነዋል። ቃሉን እየሰበኩ ነው የዞሩት። የሐዋርያት አገልግሎት የመጣው ሰማርያ ብቻ ነው። ከነዛ ሁሉ ሰዎች ውስጥ አንድ ከተማ ተጠቅሳል። የቀሩት በየቦታው ሰብከዋል። የሰበኩት ሰዎች እንዲያምኑ ነው። ካመኑ እዛ አካል ላይ ይጨመራሉ። ያለምንም ስልጣን ተዋረድ ማለት ነው። ይሄ ያሳያል። እሺ ያመጣው ጥቅስ ምን የሚለው በሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ወርዶ ሰበከ። የት? በሰማርያ እና የተበተኑት ሁሉ ስለተበተኑ ክርስቲያኖች በየቦታው ይሰብካሉ። ቃሉን መስበክ ይቻላል አይቻልም? በየቦታው እየተሄደ ይቻላል። አሁን ቃሉን እየሄዱ ሰበኩ። ፊልጶስ ራሱ መጥቶ ሰማርያ ላይ ሰበከና ማለት ነው። ልቅ ስትሉ ፊልጶስ ራሱ መንፈስ ቅዱስ ሲሞላባቸው ዘንድ ለሰዎች እጅ ሲጭና ነው። ይልቁንም ማንን ላኩላቸው ይላል? ከኢየሩሳሌም ዮሐንስና ጴጥሮስን። ስለዚህ ሐዋርያት መጡላቸው። ከሐዋርያት ዕውቅና ውጪ ግን ቤተክርስቲያን ተተክሏል ብሎ ይህን ጥቅስ የጠቀሰው ከሐዋርያት ዕውቅና ውጪ ቤተክርስቲያን ሲተከል ታይቷል። የሰማርያ ቤተክርስቲያን ከተተከለች በኋላ ነው ጴጥሮስና ዮሐንስ ተተከለች የሚልስ ና ይኸውልህ ቁጥር 11 ላይ ቁጥር 14 ላይ በኢየሩሳሌም ሰዓት አልቋል፣ ግን እንትን እላለሁ መልሳለሁ ማለት ነው።